አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ ትክክለኛ የቴሌግራም ቻናል እንዴት እንደምንከፍት አብረን እንመለከታለን። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጋችሁ ጀምሩ። በቀጥታ የቴሌግራም አፑን እንከፍታለን። ይህን ከከፈትን የእርሳስ መጻፊያ ምልክት የመሰለችውን እሷን አንድ ጊዜ ጫን እንላታለን። ከዛ ኮንቲኒው የሚል ይመጣል። ኮንቲኒው እንላለን። ከዛ አለው እንለዋለን። ቀጣይ ሶስት አማራጭ ይመጣል። የመጀመሪያው ኒው ግሩፕ ይላል። ሁለተኛው ኒው ኮንታክት፣ ሶስተኛው ኒው ቻናል ይላል። በቀጥታ ኒው ቻናል የሚለውን ክሊክ እናደርጋለን። ከዛ ክሬት ቻናል የሚል ይመጣላችኋል። ክሬት ቻናል እሷን አንዴ ክሊክ እናደርጋታለን። ከዛ የቻናላችን ስም እንጽፋለን እዚህ ጋር ላይ። ስለዚህ ወሎ ቮይስ ብዬ እንትን ብያዋለሁ ማለት ነው። ወሎ ቮይስ። ቀጣይ እዚህ ጋር ላይ ስለ ቻናሉ የሚገልጽ ዲስክሪፕሽን ልጻፍ። አንድ ዲስክሪፕሽን እኔ የኢስላም ትምህርት ዳዕዋና መንፈሳዊ መረጃዎችን የሚያቀርብ ቻናል ብያዋለሁ። ቀጣይ የራይት ምልክቷን ቀጥታ ክሊክ እናደርጋለን። የራይት ምልክቷን ተጫንኩኝ። ፐብሊክ ቻናል ነው ወይስ ፕራይቬት ቻናል ነው ይለናል። ስለዚህ ምንድነው ማድረግ ያለንበት? ፐብሊክ ነው ማድረግ ያለብን። ፕራይቬት ከሆነ ራሳችን ሊንኩን ካላክንላቸው ቻናሉን ማግኘት ስለማይችሉ ጥንቃቄ አድርገን ማድረግ ያለብን ፐብሊክ የምትለዋ ላይ የመጀመሪያው ላይ እናደርጋለን። በቀጣይ ይሄ በሌላ ቻናል ያልተያዘ መስፈርቱን ያሟላ ሊንክ ጻፉ ይለናል። ወሎ ቮይስ ልበለው እስኪ። ልክ አይደለም ማለት ነው። በሌላ ሰው የተያዘ ነው ይሄ። ይሄንን ላጥፋና ይሄ ቀዩ ጠፍቶ አረንጓዴ ካልሆነ ልክ አይደለም ማለት ነው። ሲንግል አረኳት። ይሄ ኢዳቭሏ ተይዛለች። ኢዳቭሏ በሌላ ሰው ተይዛለች ትላለች። ወሎ አንዲት ኤል አድርጌ ነው ወሎ ቮይስ የምትለው አመጣለች። አሁን ይሄኛው ፐብሊክ ላይ አድርገናል። ቻናል ፐብሊክ ሊንኩን ጽፈናል እዚህ ጋር ላይ። ቀጣይ ምንድነው ይህችን የራይት ምልክት ነው። አሁን ይሄንን ጽፈናል አያትቻቱ። ስለዚህ ወሎ ቮይስ ኢዝ አቬሌብል ይልናል። እዚህ ጋር ላይ የራይት ምልክቷን አንዴ ክሊክ እናደርጋለን። ቻናሉ ተከፍቷል። ነገር ግን ዜሮ ሜምበርስ ይለናል። አሁን የፈለግነውን ያክል የምንዘናባቸውን ከኮንታክታችን ላይ ያሉትን ሰዎች እናደርጋለን። ሰው እኔ ያው ይሄንን ቻናል ለመጠቀም ሳይሆን ለማሳየት ስለሆነ ይበቁኛል። በዚህ መንገድ ሰሌክት አድርጋችሁ የፈለጋችሁትን ያክል ኮንታክታችሁ ላይ ያለውን ሙሉውንም አጠቃላይም ሰብስክራይበር ማድረግ ትችላላችሁ። ለማሳየት ስለሆነ ይሄንን ስለማልፈልገው ይሄን ቀጥታ ይችኛዋን እንጫናለን። አሁን እንጫናለን። ይሄኛውን ትችላላችሁ። አሁን 9 ሰብስክራይበር አለን ይላል። እዚህ አድርገን የቴሌግራም ቻናል መክፈት እንችላለን። በድጋሚ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ